የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የዲያስፖራ ነገር ሲነሳ አሜሪካን ሀገር ፔንሲልቬኒያ በተባለ ጠቅላይ ግዛት ፒትስበርግ በምትባል ከተማ ለ2 ዓመት ያህል ኖሬያለሁ። አገሩ በሚያስፈራ መንገድ ጭር ያለ ነው። ፈረንጆች የመኪና ጥሩምባ አይነፉም። ሌላ የሚነፉት ብዙ ነገር አላቸው። እንዲያውም በፈረንጅ መኪና ውስጥ የማይገኝ 2 ነገር ቢኖር ክላክስና ጥቅስ ነው። አንዳንዴ ጸጥታው በጣም ሲያስፈራኝ ድምጽ ፍለጋ 1 ኪሎ ሜትር ያክል ከምኖርበት ሰፈር ርቄ እሄዳለሁ። በትልልቅ ጎዳናዎች ዳር ቸስታ ሙዚቀኞች የሙዚቃ መሳሪያ እየተጫወቱ ሳንቲም ይለቅማሉ። እኔም ደህና የሸቀልኩ ቀን ከሆነ ለአንዳንዶች እየሸለምኩ አልፋለሁ። ሽልማቴ ደረጃ አለው። ለፒያኖ $10፣ ለቫዮሊን $5፣ ለሳንዱቅ ጊታር ማለት ለቦክስ ጊታር ማለት ነው $1። ይሄ ደግሞ ምን ነበረ? ይሄ እንኳን ወናፍ የሚመስለው ይሄ እንኳን ፍሬው ኃይሉ የሚባለውን ዘፋኝ አጉቶ የገደለው አኮርዲዮን፣ ለአኮርዲዮን ስሙኒ። አሜሪካ ነገር ስሙኒ ዛሬ ድረስ ያገለግላል። አንድ ቀን የሆነ ሽማግሌ ፈረንጅ በፒያኖ የሙላቱ አስታጥቄን ሙዚቃ በጣም ኢሞሽናል ሆኖ የአገሬ ናፍቆት ለሙላቱ አስታጥቄ ያለኝ አድናቆትና ለዚህ ፈረንጅ ያለኝ ሀዘኔታ ተደማምሮ በጣም ስሜታዊ ያደረገኝ $100 መሽለቅ አድርጌ ግንባሩ ላይ ልመርግለት ከፈለኩ በኋላ በሃራስመንት እንዳይከሰይ በመስጋት ፒያኖ ላይ ጣልኩለት። ሽማግሌው ፈረንጅ $100ን ሲመለከት በጣም ከመደናገጡ የተነሳ ለጥቂት ሰከንዶች ዜማው ጠፋበት። ሳያስበው የእርጋ ዱባለ መጫወት ጀመረ። አመስግኘው መንገዴን ከቀጠልኩ በኋላ ራሱ ሊፋታኝ ነው። ፒያኖን በሲኖትራክ አስጭኖ እየተከተለ ተጫወተኝ። ወደ አገር ቤት እንደተመለስኩ ልለምደው ያልቻልኩት ነገር ቢኖር የድምጽ ብክለት ነው። በተለይ የመንገድ ዳር ማስተዋወቂያና ስብከት አልበዛም? ሰዎች እምነታቸውን በአደባባይ የማስተዋወቅ መብት አላቸው። ከስብከት ጋር ችግር የለብኝም። ግን አንዳንድ ሰዎች ወደ አደባባይ የሚያወጣቸው የእምነት ፍቅር አይመስለኝም። የገዛ ድምጻቸውን በማይክ የመስማት ፍቅር ይመስለኛል። በቀደም እዚህ መገናኛ በሚገኝ አንድ አውቶቡስ ማቆሚያ ላይ ከሌሎች መንገደኞች ጋር ጠጋ ብዬ ቆሜያለሁ። አንድ ሰውዬ ፍሪጅ የሚያክል ሞንታርቦ ከፊታችን ጠምዶ ሲያበቃ የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የድሮ ጴንጤዎች ነን። አሁን ራሱ እዚህ የቆምነው ወደ መካነ ኢየሱስ የሚወስድ አውቶቡስ ለመጠበቅ ነው። ሰውየው ሞንታርቦውን እየጎተተ ገለል ይላል ብዬ ስጠብቅ አይጥና በረሮ አስቸግሮታል። እመለሳለሁ። አመሰግናለሁ።